ስለዚህ ትክክለኛ ስምሽ ማን ነው የሚባለው? እስኪ ንገሪን። ሮማን የመታወቂያ ስሜ ሮማን ፈንታውን ነው የሚለው። ልታገኛቸው ትፈልጊያለሽ? አዎ። ስምሽ በእምነት ደበበ ቀጥሎ ያለውን ስም ታውቂዋለሽ? አዎ። ማን ነው? በእምነት ደበበ እስጢፋኖስ ባልቻል። እኚህ ናቸው አባትሽ ማለት ነው። እህት ዓለም እንዴት ነሽ? በእውነት በነገርሽኝ ነገር በጣም ከልቤ አዝኛለሁ። በእውነት ረዥም ሰዓት በስልክ ተወያይተናል። እንደዚህ አይነት ነገሮች እንግዲህ ጊዜው ጽዋው የሞላ ይመስለኛል እና ስለሆነብሽ ነገር በቅድስት ቤተክርስቲያን ስም እንደው እንደ አንድ ተራ ምዕመን የከበረ ይቅርታ እጠይቃለሁ። ቤተክርስቲያን እንግዲህ በእንደነዚህ አይነት ሰዎች ትለካለች ብለን አናምንምና ምናልባት ዛሬ ምሽት 5 ሰዓት ላይ በኢትዮጵያ አቆጣጠር ተገናኝተን ያለውን ነገር ለመላው ኢትዮጵያውያንና ኤርትራውያን ደግሞ አንቺ የቅድስት ቤተክርስቲያን ልጅ ነሽ፣ ትጋትና ብርታትሽን ሁሉ ሼር አድርገሽኛልና ስላለፈብሽ ጊዜያት በእውነት ከልብ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ ከልብ አዝኛለሁና ስለዚህ ትክክለኛ ስምሽ ማን ነው የሚባለው? እስኪ ንገሪን። ሮማን የመታወቂያ ስሜ ሮማን ፈንታውን ነው የሚለው። እሱም የሚያገኝ በቃል ኪዳን ፌስቡክ ስሜ ቃል ኪዳን ስለሆነ እሺ። ስለዚህ ፈቃድሽን ትሰጪናለሽ። መላው የደረሰብሽን ነገር እውነትን እውነት በሉ። እንደዚህ አይነት ሰዎች በሴት ልጆች ላይ ለሚቀልዱ መልስ ይሆን ዘንድ ለማቅረብ ፈቃደኛ ነሽ አይደለ? በትክክል ምንም ችግር የለውም። እሺ፣ ከልብ ነው እኔ እንግዲህ ሄጃለሁ በምችለው አቅም በውስጥ ለማዋራትም እነሱንም ዘመዶቹንም ቤተሰቦቹንም አገሩ ድረስ ሄጄ ሁሉንም ለማሳመንም ሞክሬያለሁ፣ ጥሬያለሁ። እኔ በአቅም የምችለውን አድርጌያለሁ። ሚዲያም እንዳይወጣ ብቻ እኔ የሚያስፈልገኝን ነገር በስነ ስርዓት እንዲያደርግ ቤተሰቦቹም ደግሞ ገበናውን እኔ እሱ ገበና ብዙም የሶሻል ሚዲያው እንትን ስለሌለኝ ኢንፎርሜሽኑም ስለሌለኝ ብቻ ያደረኩትኝ እሱን ቤተሰብ ማናገር በቃ እስከ ጥግ ይጃለሁ። ለሁሉም ግን ጭራሽ እኔን ማሳደድ ነው የፈለጉት። ዛቻ ነው እና እንደዛ ስለሆነ ስለዚህ ደስተኛ ነኝ በጣም ግድ ነው፣ እውነትም ነው። ጥሩ እንግዲህ ምንድነው እንግዲህ ዛሬ ምናልባት በሶሻል ሚዲያ ፎቶአችሁም ከተለቀቀ በኋላ እኛም ደርሶን ለትውልዱ ካሳየን በኋላ ቤተሰብም እየደወለልሽ ነው። አቁሚ፣ የሚያስፈልገው ነገር ይደረግልሽ እየተባለሽ ልመና ላይ ነሽ። እስከ ዛሬ ግን እንደዚህ ጠይቀውሽ ነበር? እኔ እንደውም እኔ አልወጣሁም፣ ምንም ያልኩትም ነገር የለም። ግን ገና ያው እኔ ስለምታወቅ ስለሚያውቁ ገና ለገና ሜዳ ላይ ትወጣ ይሆናል እሷም በሚል እስከዛሬ ድረስ እኔ ስለመናቸው ኑሬ አሁን ሌሎችም አሉ። በነገራችን ላይ የመጀመሪያው ያውቃሉ፣ ሁለተኛውን ያውቃሉ። እሷም ደግሞ ወደ ሚዲያ እንዳትወጣብን ቶሎ ብሎ ለማፈን ሀሳቧ እንዳይነገር ዝም ለማስባል ተፈልጎ ነበር ማለት ነው። ሌሎችም አሉ። ውሸት አይደለም የምናወራው፣ እውነት ነው። ሌሎችም አሉ፣ እንሰማቸዋለን ሲወጡ። እነሱ የሆነ ዩኒቨርሲቲ ተማሪ ነኝ ምናምን ዘመር ነኝ የሩቅ ነኝ እኔ የማውቀው ነገር የለም እናወራ ከኔ ጋር መጥቼ ምናምን አለኝ። እኔ ከእናንተ ጋር የማወራው ነገር የለኝም፣ የምችለውም በሙሉ አድርጌያለሁ። ማውራትም ካለበት ማናገርም ካለበት መለመንም ካለበት ራሱ ባለቤቱ እንጂ አንተ የሩቅ ዘመዱ አንተን አይመለከትም አልኩት። መልካም። ስለዚህ እውነት ነው። እኛ ቤተክርስቲያን በእነዚህ ሰዎች አትለካም። ትላንትና እንደዚሁ ለክህነታቸው ሳይታመኑ ብዙ እህቶቻችንን ያስነወሩ ሰዎችን ነውር ነው ብለን እንደተናገሩን ሁሉ በአንቺም የደረሰው ይህ ስለሆነ ምሽት እንግዲህ 5 ሰዓት በኢትዮጵያ አቆጣጠር ተገናኝተን ለመላው ኢትዮጵያውያን ኤርትራውያን እውነትን ለትውልዱ እንድታሳይና ፍትህ ለእህታችን ፍትህ ለልጃችን የሚል ነገር ነውና ከልብ ነው ማከብርሽ ቃል ኪዳን፣ ከልብ ነው ማመሰግነው። እንግዲህ እኔ ሞክሬ ነበር፣ ስልክሽ አይሰራም ነበረ። ከዛ በኋላ ግን አንቺው አስበሽ ስለደወልሽልኝ ከልብ አመሰግናለሁ። ማታ እንገናኛለን። በእውነት እግዚአብሔር ልጅሽን ይባርክልሽ። አይዞሽ፣ ገና ወጣት ነሽ። ቤተክርስቲያን በእንደዚህ አይነት ሰዎች አትለካም እና ይሄንን ነው የምናደርገው። ማታ እንገናኛለን። ማማዬ በጣም ነው የምንወድሽ፣ በጣም ነው የምንወድሽ።
እሺ አመሰግናለሁ። እሺ እናቴ፣ እሺ እናቴ፣ እሺ ሌላ የምትይን ነገር አለ ቃል? እሺ ማታ እንገናኛለን። ከልብ ነው የማመሰግነው። እንግዲህ ተወዳጆች እኔ ቀጥታ ላይቭ ነኝ ፕሮግራም መቼም ተነጋግረን ነው ፈቃዷን ጠይቄ ነው። ስለዚህ ማታ በኢትዮጵያ አቆጣጠር ከምሽቱ 5 ሰዓት ከእህታችን ቃል ኪዳን ጋር በእኚህ በአባት በቀሲስ ደበበ እስጢፋኖስ ባልቻ የደረሰባትን እና ተታላ የሆነባትን እውነትና እውነት ደግሞ ከዛ በኋላ እኚህ ሰው እያደረጓት ያለውን ነገር ማስፈራሪያና ዛቻ ጭምር አሁንም ለህይወቷ ደግሞ ስለምትሰጋም ወደዚህ ሚዲያ መታለች እና ሁላችሁም ላልሰማ አሰሙልን። ምሽት 5 ሰዓት በኢትዮጵያ አቆጣጠር እንገናኝ። ከልብ ነው የማከብራችሁ። እሺ እኛም በጣም እናመሰግናለን። ቴንክ ዩ። ሰላም ሁኑልኝ። አሜን። ሰላም። እንግዲህ ቢኒን ከልብ እናመሰግናለን። በእውነት ጥረትን እናደንቃለን። ሁሌም ቢሆን ሐሰተኞችን መቃወም፣ ማጋለጥ፣ የሰዓቱን ደግሞ ቤተሰብ የማይወክሏት አካላትን ስለምታቀልጥልን በእውነት ከልብ እናመሰግናለን። እግዚአብሔር ረጅም ዕድሜ ከጤና ጋር ይስጥልን። እህታችንም ደፍረሽ ስለመጣሽ ጫናዎች ቢኖሩም እልሆች፣ መጋፋቶች፣ የዘመድ ጫናዎች ቢኖሩም አንቺ ግን ተጋፍተሽ ስለመጣሽ በእውነት አንቺንም ከልብ እናመሰግናለን። እንግዲህ ዛሬ ማታ ምሽት ላይ ቢኒያም ቤት ማለት ነው ዛሬ ሰኔ 19 ላይ እንግዲህ ዛሬ ምሽት ቢኒያም ቤት ከ5 ሰዓት ጀምሮ ታሪኳን መስማት የሚፈልግ ሰው ካለ እውነት ነው ወይስ ውሸት ነው የሚለው ነገር ለማጣራት የሚፈልግ ሰው ካለ እዛ ገብታችሁ ብታዳምጡት መልካም ነው ብዬ አስባለሁ። ተደዋውቆ የሚቀር ነገር የለም። ሌሎቻችሁም ወደፊት መታችሁ እውነቱን እናጋልጥ። ዘማዊ ካህን እንዲኖረን አስገድዶ ደፋሪ ካህን እንዲኖረንና ቤተክርስቲያን እንድትሰደብብን የምንፈልግበት ጉዳይ ምንም አይነት ምክንያት ስለሌለን እባካችሁ እውነትን እንጋፈጣት። ሰላም እግዚአብሔር ከእናንተ ጋር ይሁን። አዲስ መረጃ ካለ እመለሳለሁ። ቸር ቆዩ።